አርቲስት ሳምሶን ታደሰ እውነት አራተኛ ልጁን ወለደ? ከማን? ወይኔ በላቸው ወደ ሀገር አሜሪካ ሲያቀና አዲስ ህይወትን ለመመስረት ነው ወይ? ሲሪየስሊ ኬት ነው የሰማችሁት? ማለት ማጣራት ፈለኩ ዛሬ እንዴት ይነጋልኛል ይሄን ነገር ሳልሰማ ብዬ ነው ይሄን ቪዲዮ የምሰራውና እስቲ ኮሜንት ላይ አሳውቁ። ተዋናይት ሀና መርዓ ጽድቅ በቅርቡ በሞት ስለተለየቻቸው ወላጅ አባቷ አሳዛኝ መልእክትን አጋርታናለች። ዛሬ እንግዲህ የእነዚህን ሁለት መረጃዎች ዝርዝር ይዘንላችሁ መጥተናል። መልካም ቆይታ። ተወዳጁ ተዋናይ ሳምሶን ታደሰ ወይም ቤቢ ከሰሞኑ በማህበራዊ ሚዲያ ላይ ባጋራው የአራስ ልጅ ፎቶ እጅጉን አነጋጋሪ ሆኗል። እውነት ሳምሶን ታደሰ ከባለቤቱ ከተለየ በአንድ ዓመቱ ወልዶ ነው? የወለደውስ አሜሪካን ሀገር ካለችው በሚስቱ ላይ ከደረባት ሴት ነው? የሚሉትን ጥያቄዎች መልስ ይዘንላችሁ መጥተናል። እንግዲህ ሁላችንም እንደምናውቀው ሳምሶንና ድምፃዊት ዳግማዊት ፀሐዬ ከ12 ዓመት የትዳር ቆይታ በኋላ የዛሬ ዓመት መፋታታቸው ተሰምቷል። ምክንያቱ ደግሞ ዳግማዊት ፀሐዬ እንዳለችው ከሆነ በእኔ ላይ ሌላ ሴት ደርቦብኛል ነው። ማህበራዊ ሚዲያ ላይ ከሌላ ሴት ጋር የተጻጻፈው መልእክትና የድምፅ ቅጅ ተለቆበት አነጋጋሪ ሆኖም እንደነበር ይታወሳል። ይህንን ተከትሎ ታዲያ ዳግማዊት ፀሐዬ ጉዳዩ በፍርድ ቤት ተይዟል በማለት በኢንስታግራም ገጿ ላይ ለተከታዮቿ አጋርታም ነበር። ከዛም በኋላ እንግዲህ የፍቺ ሁኔታው እጅግ አወዛጋቢ በሆነ መልኩ ሊጠናቀቅ ችሏል። ልጆቹ አባታቸውን አንፈልግህም እያሉ ሲናገሩ ሁሉ ቪዲዮ ተቀርጾ በማህበራዊ ሚዲያ ላይ ተለቆ አነጋጋሪ ሆኖ ከርሞም ነበር። ዳጊም የቤቢን የባንክ አካውንት ሳይቀር አሳግዳበትም ነበር። እነዚህ ባለትዳሮች እንዲስማሙ የተለያዩ ታዋቂና ትልልቅ ሰዎች ጣልቃ ገብተው ሊያስማሟቸው ሞክረው የነበረ ቢሆንም ነገር ግን ከጅምሩም ብዙ ችግርና መሰናክል በስቶበት የነበረው የዳጊና የሳምሶን ትዳር ሊዘልቅ አልቻለም። ከጅምሩም የቤተሰብ ጣልቃ ገብነት ነበረው። ከጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትኝ በቀኝ እህቷ ልጅ በግራ ኤክሷ ልጅ በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት። ኦልሞስት ይሄንን 10 ዓመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። ዳጊ ሚዲያ ላይ ቀርባ የሳሚ እህት እንደማትወዳትና ትዳራቸውን ለማፍረስ ብዙ ጥረት ታደርግ እንደነበር ጭምርም ገልጻ ነበር። መጀመሪያውንም ቢሆን የዳጊ ወላጅ አባት ትዳሩን ተቃውሞም ነበር። በብዙ ጥረት አባቷን አሳምና ነው ዳጊ ከቤቢ ጋር አብራ ለመሆን የበቃችው። ያው ባይዘልቅም ማለት ነው። በህይወቷ እንደ ትዳር ህይወቷ የፈተናት ነገር እንደሌለም ጭምር አጋርታን ነበር። የሆነ ሆኖ እንግዲህ የዳጊና የሳምሶን ታደሰ የትዳር ህይወት የ10ኛ ዓመት የጋብቻ በዓላቸውን እንደ ሰርግ በደገሱ በሁለተኛው ዓመት በሚያሳዝን ሁኔታ ሊፈርስ ችሏል። ይህንን ሁኔታ ተከትሎ ሳምሶን ኑሮውን ወደ ሀገረ አሜሪካ አድርጓል። ይህም ጉዳይ እንግዲህ ትንሽ ውዝግብን ፈጥሮ ነበር። ምክንያቱ ደግሞ ከተፋቱ በኋላ በፍጥነት ወደ አሜሪካን የሄደው ከታማባት ሴት ጋር ተጋብቶ አብሮ ለመኖር ነው፣ ለካ ዳጊ እውነቷን ነበር ያሉ አስተያየት ሰጪዎችም ነበሩ። ከዛ በኋላ ግን ሳምሶን ወደ ኢትዮጵያ ተመልሶ ሰይፉ ሾው ላይ ቀርቦ ወደ አሜሪካን የሄደው እረፍት ለማድረግ እንጂ ሰው እንደሚለው አዲስ ህይወት ለመጀመር እንዳልሆነ እናም ደግሞ አሁን ላይ እንደዚህ አይነት ሐሳብ በጭራሽ እንደሌለው ትኩረቱን ማድረግ የሚፈልገው ስራው ላይ ብቻ እንደሆነ ገልጾ ነበር። ከዛም እንግዲህ ብዙም ሳይቆይ ኑሮውን ወደ አሜሪካን ሀገር አድርጓል። ተሰደደ፣ ፈረጠጠ። እኔ ማረፍ ፈለኩኝ። ከዛ ጋር ተያይዞ እንግዲህ ሰሞኑን በማህበራዊ ሚዲያ ላይ ያጋራው ፎቶ ደግሞ አነጋጋሪነቱን ጨምሮታል። በዚህ ፍጥነት እንዴት ልጅ ሊወልድ ቻለ? ለካ አግብቶ ነው አሜሪካን መኖር የጀመረው የሚሉ ሐሳቦች እየተሰነዘሩበትም ይገኛሉ። እኛም እንግዲህ የዚህን ጉዳይ እውነታነት አጣርተን ወደ እናንተ ለማድረስ መጥተናል። እውነታው እንዲህ ነው። ሰሞኑን ሳምሶን ታደሰ ወይም ቤቢ አቅፏት የተነሳው አራስ ልጅ የሱ አራተኛ ልጅ ሳትሆን የእህቱ ልጅ መሆኗን አረጋግጠናል። ስለዚህ ሳምሶን ታደሰ ወይም ቤቢ አራተኛ ልጁን አልወለደም ማለት ነው። በጣም እናመሰግናለን። ይህ ኢትዮ ፕላስ ነው። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን
ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ ለማለት እንወዳለን። በሌላኛው መረጃችን ደግሞ ተወዳጇ ተዋናይትና የማስታወቂያ ባለሙያ ሀና መርሃ ጽድቅ የወላጅ አባቷን በቅርብ ጊዜ በሞት መለየት አስመልክቶ ልብ የሚነካ መልእክት አስተላልፋለች። መልእክቱ እንዲህ ይላል። ዘሀበሻ እንዳደረሰን መረጃ ከሆነ ታዋቂዋ ተዋናይት ሀና መርሃ ጽድቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅና መምህር የነበሩት የአባቷ መልአከ ፀሐይ መርሃ ጽድቅ ጥሩነህን ከዚህ ዓለም በሞት መለየት ተከትሎ የእሳቸውን ማንነት፣ እምነትና ለቤተሰቡ የነበራቸውን ዋጋ በዝርዝር የሚገልጽ ልብ የሚነካ መልእክት አጋርታለች። በመልእክቷም አባቷን የደግነት ጌታ፣ የመስጠት አለቃ፣ ሩህሩህ፣ ቸር፣ ቅን፣ ተጫዋች፣ ልባም፣ ህልመኛ፣ ታጋሽ፣ ትሁትና ታዛዥ አገልጋይ በማለት የገለጸቻቸው ሲሆን እድሜያቸውን ሙሉ አምላካቸውን ያገለገሉ ታላቅ ሊቅ እንደነበሩ መስክራለች። ቤተ ክርስቲያን እንደሳቸው አይነት ሊቅ አባት ለማግኘት 40ና 50 ዓመት ይፈጃል በማለት የንስሐ ልጆቻቸው የሰጡትን ምስክርነትም አጋርታለች። ተዋናይት በግል ስሜት በተሞላ ጽሑፏ አባቷ ለእርሷ የነበራቸውን ትልቅ ቦታ ስትገልጽ ለኔ መከታዬ፣ ጥላዬ፣ ከለላዬ፣ ክብሬ፣ ማረጌ፣ መታወቂያዬ፣ ጸሎቴ፣ መሸሸጊያዬ፣ ሳቄ፣ ሚስጥሬ፣ ሞገሴ በማለት ዘርዝራለች። ከሱ ስለተወለድኩ፣ በእጆቹ ስላደግኩ፣ በማንነቱ ስለተሰራው እግዚአብሔርን አመሰግናለሁ ስትልም ትልቅ ምስጋናዋን ገልጻለች። በተለይ የአባቷ ጽኑ እምነት መገለጫ የነበረችውና ሁሌም ከአፋቸው የማትጠፋ የነበረችውን እግዚአብሔር ቸር ነው የምትለዋን ቃል በማስታወስ የእሳቸውን አርአያነትና ለፈጣሪ የነበራቸውን ታማኝነት አጉልታለች። ብዙዎች አንተን መሆን ስለሚመኙ ምሳሌ አርአያ የሆንክ እግዚአብሔርን የሚያውቅ ለእግዚአብሔር የታመነ እግዚአብሔርን የሚሰብክ ለእርሱ የኖረ እግዚአብሔርም የሚያከብረውን ሰው ስለሆንክ ሁሌም እኮራባሃለሁ ስትልም ኩራቷን ገልጻለች። መልእክቷን እኔንም ለአምላክ አደራ ስለሰጠኸኝ አሁንም የአባቴ አምላክ እላለሁ በሚል ልብ የሚነካ ቃል የደመደመችው ሀና መርሃ ጽድቅ በሰፊው በተሰራጨው ጽሑፏ የተነሳ ከተከታዮቿና ከኪነ ጥበብ አፍቃሪዎች በርካታ የሐዘን መግለጫና የመጽናኛ መልእክቶች እየጎረፉላት ይገኛሉ። እኛም እንግዲህ ለተወዳጇ አርቲስትና የማስታወቂያ ባለሙያ ሀና መርሃ ጽድቅ ፈጣሪ መጽናናትን እንዲያድላት እየተመኘን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።